ለጀማሪዎች ጊዜው እናንተ ነው ብያችኋል ይኸውላችሁ ጎበዞች ንቀው የሚያልፏቸው ግን በደንብ የማያውቋቸው ነገር ለእናንተ ጽድት እያደረኩላችሁ ነው በደንብ ስሙኝ ኦኬ አንድ ቀን በሉኝ እስኪ አንድ ቀን ያ one day ይቻላል ግን a day የሚለውን ነው ያዘው ለጊዜው ኦኬ a day ግማሽ ቀን በሉኝ እስኪ ግማሽ ቀን half a day ግማሽ የአንድ ቀን half a day አንድ ቀን ከግማሽ በሉኝ አንድ ቀን ምንድነው ብያችኋለሁ a day አይደለ ስለዚህ a day and a half a መግባት አለባት ብዙዎቹ እዚህ ጋር a day and half ነው የሚሉት ግን ነው a day and a half day and a half ኦኬ በዚሁ አንድ ሙዝ በሉኝ a banana perfect nice ግማሽ ሙዝ በሉኝ half a banana አንበሳ አንድ ሙዝ ከግማሽ በሉኝ a banana and a half 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 እሺ አሁን ዋናው ምንድነው አንድ ሰዓት በሉኝ ሰዓት ምንድነው hour ነው አይደል ግን a hour አይባልም ለምንድነው እሱ ራሱ ትምህርት አለው an hour አንድ ሰዓት ምንድነው an hour ግማሽ ሰዓት በዚሁ መሰረት half an hour good አንድ ሰዓት ከግማሽ an hour and a half ግማሽ ሰዓት ስጠኝ በሉኝ give me half an hour good አንድ ሰዓት ከግማሽ ስጠኝ በሉኝ give me an hour and a half አንድ ሰዓት ስጠኝ give me an hour ተግባባና ጸዴ እንዳትረሳ ሴቭ ላይክ ምናምን እንዳይረሳ እሺ አሁን ኮሜንት ላይ በነፃ አስተምራችሁ ብል ስንት ጊዜ ልስጣችሁ give me ብላችሁ ልሰጣችሁ የምትፈልጉትን ሰዓት እዛ ጋር ትጽፉልኛላችሁ በተማራችሁበት መሰረት ማለት ነው ኦኬ እቺ ራሱ አንድ እርምጃ ትንሽ ፈወቅ ታረጋችኋለች በለመመድ ቀስ በቀስ ሁሉም ነገር ይቻላልላችኋለሁ በሚከተለው እስክንገናኝ this is Abby from Maraki English በኦንላይንም ሆነ ፊዚካል ክላስ ከፈለጋችሁ በዚህኛውና ለኦንላይኑ ደግሞ በዚህኛው ደውላችሁ WhatsApp በሉን ነገሮችን ሁሉ እናቀልላችኋለን one love